ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ የነጋት ቲዩብ ቤተሰቦች ዛሬም ደግሞ የአፋን ኦሮሞ ቋንቋ በቀላሉ የምንማርበትን ቪዲዮ ይዤላችሁ ቀርቤያለሁ ማለት ነው። እንግዲህ ዛሬ ምንድነው የምንማረው የአፋን ኦሮሞ በጣም የተለመዱና ሁሌ የምንጠቀማቸው የአፋን ኦሮሞ ንግግሮችን ይሆናል ማለት ነው። ከዚያ በፊት አዲስ የሆናችሁ ለቻናሉ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ኦል የሚለው ላይ ካረጋችሁ ሁሌ የምንለቃቸው የአፋን ኦሮሞ እንዲሁም ደግሞ የእንግሊዘኛ ትምህርቶች ይደርሳችኋል ማለት ነው። ምንድነው ለዛሬ ይዤላችሁ የቀረብኩት ለጀማሪ የሚሆን ማለት ነው። ኦንላይን በነገራችን ላይ መማር የምትፈልጉ ካላችሁ በልዩ እገዛ ወይንም በልዩ እርዳታ ባለው ስልክ ቁጥር አናግሩንና በኢሞ ዋትስአፕ ወይንም ደግሞ በዙም ዳይሬክት ከመጀመሪያው አንስታችሁ እናንተ ከምትፈልጉት መማር ትችላላችሁ። ኦንላይን ዳይሬክት ማለት ነው። እሺ ከምንድን ነው የምንጀምረው? ዛሬ ማሊፍ ከሚለው ማሊፍ ማለት ራሱ ምንድን ነው? ማሊፍ ማለት ለምን ማለት ነው። ማሊፍ ስትሉ ለምን ይሄኛውን ያዙ። እንዳሉ የዛሬ ቃላቶች ምን አላቸው? አረፍተ ነገሮች ማሊፍ የሚል አላቸው። ማሊፍ አቺ ዴምት የመጀመሪያውን ለምን እዚያ ሄድክ? አሁን እናንተ በአፋን ኦሮሞ አንድ ሰው ለምን እዚያ ሄድክ ማለት ነው የፈለጋችሁት። ለምን እዚያ ሄድክ? ማሊፍ አቺ ዴምት፣ ማሊፍ አቺ ዴምት፣ ለምን እዚያ ሄድክ ማለት ትችላላችሁ። ማሊፍ ለምን፣ አቺ እዚያ፣ ዴምት ሄድክ። ኦኬ የሚቀጥለው ማሊፍ ቢቴ፣ ማሊፍ ቢቴ ለምን ገዛኸው። ማሊፍ ያው ሳነብ አሁን በደንብ ይው ማሊፍ ቢቴ፣ ማሊፍ ቢቴ ለምን ገዛኸው። ለምን ማሊፍ ቢቴ ገዛኸው ወይንም ገዛ። ማሊፍ ቢቴ ለምን ገዛኸው። የሚቀጥለው ማሊፍ ናፍ ቢልቢልቴ፣ ማሊፍ ናፍ ቢልቢልቴ፣ ማሊፍ ናፍ ቢልቢልቴ ለምን ደወልክልኝ። ማሊፍ ለምን ናፍ ቢልቢልቴ ደወልክልኝ። ደውል መደወል ማለት ቢልቢሉ የቹለ አፋን ኦሮሞትን የቹለ። ስለዚህ ስለ ስልክም ደግሞ ስለ ስልክ ንግግር ቪዲዮ እንዲሰራላችሁ ከፈለጋችሁ ጻፉልኝ። እንደውም የተለያየ ቪዲዮዎች እንዲሰራላችሁ የምትፈልጉ ከሆነ ሜቢ እናንተ ሀሳብ ውስጥ ያለውን ኮሜንት ላይ ጻፉልኝ። ከናፍ ማሊፍ ናፍ ቢልቢልቴ ለምን ደወልክልኝ። ሌላ ደግሞ ለምን ተነሳ። አንድ ሰው ለምን ተነሳ በአፋን ኦሮሞ ማለት ሲፈልጉ ማሊፍ ካቴ፣ ማሊፍ ካቴ ለምን ተነሳ፣ ማሊፍ ካቴ። እሺ እንቀጥለው ለምን እንደዛ አደረክ። አሁን አንድ ሰው ለምን እንደዛ አደረክ ማለት ከፈለጋችሁ በአፋን ኦሮሞ ማሊፍ አከስ ጎቴ፣ ማሊፍ አከስ ጎቴ ለምን እንደዚያ አደረክ። ማሊፍ አከስ ጎቴ ለምን እንደዛ አደረክ ማለት ትችላላችሁ። አከስ ለምን፣ ማሊፍ አከስ እንደዚያ፣ ጎቴ አደረክ ማለት ናቸው። እያንዳንዱ ቃላቶች ስንፈታ ማለት ነው። የሚቀጥለው ማሊፍ ኑቲ ሂምቴ፣ ማሊፍ ኑቲ ሂምቴ ለምን ነገርከን ወይንም ለምን ለኛ ነገርከን እንደማለት ነው። ለምን ነገርከን። ማሊፍ ኑቲ ሂምቴ፣ ማሊፍ ኑቲ ሂምቴ ለምን ነገርከን። ማሊፍ ለምን ኑቲ ሂምቴ ነገርከን። ሂሙ ማለት ሂሙ መንገር ነው። ያው ሲጻፍ ሂምቴ ሲደረግ ደግሞ ነገርከን እንደማለት ነው። ኑቲ ደግሞ ለኛ ነው። ስለዚህ ለምን ለኛ ነገርከን። አማርኛ ውስጥ ለምን ነገርከን ሲል ለኛ መሆኑ ያው በውስጥ አዋቂነት አለ። ማሊፍ ኑቲ ሂምቴ ለምን ነገርከን። ለምን መጣ። አንድ ሰው ያው ይሄኛውን ብዙ ጊዜ እንጠቀምበታለን። ለምን መጣ። ማሊፍ ዱፍቴ፣ ለምን ማሊፍ ዱፍቴ መጣ፣ ለምን መጣ፣ ማሊፍ ዱፍቴ። ማሊፍ ሀፍቴ፣ ማሊፍ ሀፍቴ ለምን ቀረ።
ይህም ብዙ ጊዜ እንጠቀማለን። ለምን ቀረ? ማሊፍ ሀፍቴ። ሀፍቴ ማለት መቅረት ነው። ለምን ቀረ? ማሊፍ ሀፍቴ። ማሊፍ ሀፍቴ ለምን ቀረ? እነዚህ ናቸው ማለት ነው። የዛሬ ብዛትም የለውም። እነዚህን የያዙ አንዴን ትስልላችሁ ስመለስበት ማሊፍ ሀፍቴ ለምን ቀረ? ማሊፍ ዱፍቴ ለምን መጣ? ማሊፍ ኑቲ ሂምቴ ለምን ነገርከን? ማሊፍ አካስ ጎቴ ለምን እንደዚያ አደረግ? ማሊፍ ካቴ ለምን ተነሳ? ማሊፍ ናፍ ብልብልቴ ለምን ደወልክልኝ? ማሊፍ ቢቴ ለምን ገዛኸው? ማሊፍ አች ዴምቴ ለምን እዚያ ሄድክ? እነዚህ ናቸው ማለት ነው። እንደተጠቀማችሁበት ተስፋ አረጋለሁ። በማሊፍ ወይንም ደግሞ በለምን በሚለው እነዚህን ቃላቶች መስርተናል። እነዚህን ቃላቶች አይተናል። ያው ስቴፕ ባይ ስቴፕ ነው ቋንቋ ሲለመድ። ስለዚህ እነዚህን ያዙ። የጻፋችሁ ደፍተር ስክሪፕቶ አዘጋጅታችሁ ከስር ከስር እነዚህን እየተለማመዳችሁ ከስር መጀመሪያ የለመዳችሁትን ፕራክቲስ ማድረግ ነው። ለምሳሌ ማሊፍ ዱፍቴ አንድ ሰው ሲመጣ ማሊፍ ዱፍቴ ሲቀር ሲደውልላችሁ ኦሮምኛ ተናጋሪ ማሊፍ ብልብልቴ። ያው ትንሽ ማሊፍ ብልብልቴ ሲባል እንትን ይሆናል፣ ጥሩ ላይ መጣ ይችላል። የስልክ ንግግሮችን ኤኒዌይ ያመጣላችኋለሁ፣ ችግር የለውም። እና የተማርነውን ብቻ ከስር ከስር ፕራክቲስ እያደረጋችሁ መማር ትችላላችሁ። በልዩ እገዛ ደግሞ መማር የምትፈልጉ በኦንላይን በቀጥታ በዋትስአፕ በኢሞ እንዲሁም በዙም መማር የምትፈልጉ ስልካችን አለ። ስለዚህ መማር ትችላላችሁ ማለት ነው። አሁን በያላችሁበት ሰላም ጤና ይሁንላችሁ።